ሴት ልጅ ወለደች በሚል ብቻ ሚስቱንና ጨቅላ ልጁን በረሃ ላይ ጥሎ ሄደ። በውሃ ጥማት እንዲሞቱ ፈርዶባቸው ነበር። ፈጣሪ ግን ለእነሱ ሌላ ታሪክ ጻፈ። ከዓመታት በኋላ የአባት ምንም በሌለው ባዶ እጁ የገዛ ልጁ ሱቅ ላይ እንደ ደንበኛ ቆሞ ዕጣ ፈንታ አገናኛቸው። አባትየው ልጁን ሲያያት ምን ተፈጠረ? እጅግ ልብ የሚነካ የክህደትና የጽናት ታሪክ። አብራችሁን ቆዩ። ይህን አስተማሪ ታሪክ ከመጀመራችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ደግሞ ታሪኩ ለሌሎች እንዲደርስ አግዙን። መልካም ቆይታ። ሴት ልጅ መሆን ገና ሳትተነፍስ መቀበር ያለባት ነውር በሚሆንበት ምድር ብትወለዱስ? ምሕረት በሌላትና ጭካኔ በነገሰባት መንደር ውስጥ አንድ ሰው ሴት ልጅ ወለደች በሚል ብቻ ሚስቱንና ሕፃን ልጁን በረሃ ላይ ጥሎ ሄደ። ነገር ግን አሸዋ ውስጥ የቀበረው ነገር ተመልሶ በጸጸት ስሙን እንደሚጽፍበት አላወቀም ነበር። ምን እንደተፈጠረ ለማወቅ ታሪኩን ተከታተሉ። ፀሐይ በማትራራ ላቴራ ልብ ውስጥ አልበትራ የምትባል በጠንካራ ባህልና ወግ የምትተዳደር ትንሽ መንደር ትገኛለች። በዚያ መንደር ቀናት የሚቆጠሩት በወራት፣ ዘር የሚቆጠረው ደግሞ በወንዶች ነበር። ለሴት ልጅ ያላቸው እይታ ከሌላው ዓለም የተለየ ነበር። እንደ መርገምት፣ እንደ ሸክም፣ አንዳንዴም እንደ አደጋ ምልክት ያዩዋት ነበር። ይህ ልማድ ዝም ብሎ የሰዎች ወሬ ሳይሆን በወንዶችና በሴቶች ልቦና ውስጥ የተቀረጸ ሕግ ነበር። አንድ ሰው ሴት ልጅ ከወለደ ሁለት አማራጭ ብቻ ነው ያለው፣ ሦስተኛ የለም። ወይ ሕፃኗን እንደተወለደች ማስወገድ ወይም ቤተሰቡን ይዞ ንብረቱን ሁሉ ጥሎ መሰደድ። በዚያች መንደር ፋሪስ የተባለ ጠንካራ ወጣት ይኖር ነበር። መርየም የተባለች የዋህ ሴት አገባ። መርየም የ8 ወር እርጉዝ ነበረች። ፋሪስ እንደ ማንኛውም የመንደሩ ወንድ አንድ ሕልም ብቻ ነበረው፤ ስሙን የሚያስጠራ ዘሩን የሚቀጥልና በጎሳው ወንዶች መካከል ስሙን የሚያስጠራ ወንድ ልጅ ማግኘት። በየሌሊቱ እርሱን የመሰለ ልጅ በአሸዋው ላይ ሲሮጥ ያልም ነበር። ሴት ከወለደ ከሚጠብቀው መራራ ዕጣ ፈንታ ለመዳን ወንድ እንዲሰጠው በተስፋ ይጠብቅ ነበር። የመውለጃው ቀን ቀረበ። ፋሪስ ቀናቶቹን በጭንቀት ይቆጥር ነበር። በሚቀጥለው ቀን ጠዋት ለንግድና ለሚወለደው ሕፃን ልብስ ለመግዛት እሱና ባለቤቱ መርየም ግመል ተሳፍረው ወደ አቅራቢያው ከተማ ሄዱ። ረጅም ሰዓት በረሃውን አቋርተው ከተማ ደረሱ። ፋሪስ ንግዱን እያከናወነና ለልጁ ልብስና አሻንጉሊት እየገዛ ለቀናት ቆዩ። በአንዲት ጨረቃማ ምሽት ፋሪስ ገንዘቡን እየቆጠረ ሳለ መርየምን ምጥ ያዛት። በፍጥነት ወደ አንዲት አሮጊት አዋላጅ ወሰዳት። ከሰዓታት ጭንቀት በኋላ መርየም ፀጉሯ እንደ ሐር የለሰለሰ፣ ዐይኖቿ ሰፊ የሆኑ ሴት ልጅ ወለደች። ፋሪስ የተወለደችው ሴት መሆኗን ሲያውቅ ምድር ላይ የሚራመድ መርገምት እንጂ ሌላ አላይም። ጉሮሮው ታነቀ። ሴት ልጅ የመጥፎ ዕድል ምልክት ብሎ አጉተመተመ። ሊያያት እንኳን አልፈቀደም። በማግስቱ ጠዋት ወደ መንደሩ ለመመለስ ግመሎቹን ጭኖ ጉዞ ጀመሩ። ነገር ግን የፋሪስ ውድ ሀብት፣ ያ ሲመኘው የነበረው ወንድ ልጅ ወደ አመድነት ተቀይሮ ነበር። መርየም ሕፃኗን በጨርቅ ጠቅልላ ይዛለች። እሱ ግን አድማሱን እያየ ለራሱ ያወራ ነበር። ሌሊት ሲሆን ከአንድ ትልቅ ድንጋይ ስር ለማረፍ ቆሙ። መርየም ከድካሟ የተነሣ ሕፃኗን ደረቷ ላይ እንደለጠፈች እንቅልፍ ወሰዳት። ፋሪስ ግን ራቅ ብሎ ተቀመጠ። ዐይኖቹ በቁጣ ይንቀለቀሉ ነበር። ሴት ልጅ እንዴት ያለ ውርደት ነው! የመንደሩን ሕግ አስታወሰ። ወይ ልጁን መግደል አሊያም ንብረቱን ጥሎ መሰደድ። መወገድ አለባቸው። የተረገሙ ናቸው አለ። በጨለማ ውስጥ ወደ ተኛችው ሚስቱና ሴት ሆና ከመፈጠሯ በስተቀር ምንም ወንጀል ወደሌለባት ልጁ ተመለከተ። ተነፈሰ። ሊገድላት ቢላዋውን አወጣ። ነገር ግን አመነታ። በምትኩ የውሃ ቁማዳና ግማሽ ከረጢት ተምር አስቀመጠ። ግመሉ ላይ ወጣ። የሁለተኛውንም ግመል ልጓም ይዞ መርየምንና ልጁን በዚያ ድቅድቅ ጨለማ ውስጥ ጥሎ እርምጃውን እያራቀ ሄደ። ጎህ ሲቀድ የሕፃኗ ጩኸት መርየምን ከእንቅልፏ ቀሰቀሳት። ቀና ስትል ፋሪስም ሆነ ግመሎቹ የሉም። ልቧ ተንቀጠቀጠ። ተነሳች። የግመሎቹ ዱካ ባሸዋው ላይ እየራቀ መሄዱን አየች። ልቧ አብሮ የተወሰደ ያህል ተሰማት። ባዶ ሊሆን የተቃረበ የውሃ ቁማዳና ግማሽ ከረጢት ተምር ብቻ ትቶ ሄዷል። በዚያች ቅጽበት መርየም ማብራሪያ አልፈለገችም። ያ ልቧንና ሕይወቷን የሰጠችው ፋሪስ እንደ ካዳት ተረዳች። በማትጠልቅ ፀሐይ ስር ከልጇ ጋር ቀስ በቀስ እንድትሞት በረሃ ላይ ብቻዋን ጣላት። የሕፃኗ ጩኸት ልቧን እንደ ጩቤ ይወጋት ነበር። የፀሐይዋ ንዳድ የሕፃኗን ቆዳ ያቃጥለው ነበር። መርየም ልጁን ከድንጋዩ ጥላ ሥር አስቀመጠች። እያለቀሰች የተስፋ ጭላንጭል ወይም የሚያልፍ ክፍለት ለመፈለግ ሮጠች። ነገር ግን በረሃው ከባዶነትና ከብቸኝነት በቀር ምንም አልነበረውም። ካላህ በቀር ምርጫ አልነበራትም። በጉልበቷ ተንበርክካ ግንባሯን በሚያቃጥለው አሸዋ ላይ አሳረፈችና አሸሸች። እስከ ጌታዬ ሆይ አትተወኝ፣ አንተ ከራራዮች ሁሉ በላጭ ነህና ዘንልኝ። ሕይወቷን የገነጠለውን ያንን ክህደት ለዘላለም ለማስታወስ የሕፃኗን ስም ጋዳር ብላ ሰየመቻት።
የውሃ ቁማዳዋን ተሸክማ በሚያቃጥለው ፀሐይ ስር ያለ አቅጣጫ መጓዝ ጀመረች። እግሮቿ አብጠዋል። በተስፋ መቁረጥና ለልጇ በመፍራት ስሜት ራሷን እየገፋች ትጓዛለች። ፋሪስ ከአእምሮዋ ሊጠፋ አልቻለም። እንዴት በዚህ ጭካኔና ቅለት ሊተዋቸው ቻለ? እንቅልፍ እስኪጥላት ድረስ አለቀሰች። ከአንዲት ብቸኛ ዛፍ ስር ለጥቂት ጊዜ አረፈች። ዛፏ በዛ ቃጠሎ ውስጥ ጊዜያዊ መጠለያ ነበረች። ነገር ግን የጋዳር ጩኸት ወዲያው ቀሰቀሳት። ተነሳች። ድንገት ከሩቅ ፊቱን የተሸፈነ ሰው በአድማሱ ላይ ቆሞ አየች። በጉጉት ወደ እርሱ ሮጠች። ከዐይኖቹ በስተቀር ፊቱ ሙሉ በሙሉ ተሸፍኗል። ዐይኖቹ ግን የራውን ምስጢር ሁሉ የያዙ ይመስሉ ነበር። እባክህ እርዳኝ፣ ባለቤቴ እኔንና ይህችን ሕፃን እንድንሞት ጥሎን ሄደ ብላ ተማጸነችው። ነገር ግን እንግዳው ሰው አንዲትም ቃል አልተናገረም። ፊቱን አዞሮ መራመድ ጀመረ። መርየም በጸጥታ ተከተለችው። አንድ ያስደነገጣት ነገር አስተዋለች። እግሮቹ አሸዋው ላይ ምንም ዱካ አይተውም ነበር። ልክ መሬቱን ሳይነካ እንደሚንሳፈፍ ሰው ነበር። በፍርሃትና በተስፋ መካከል ሆና ለሰዓታት ተከተለችው። በመጨረሻም ከሩቅ የከተማ ምልክት ታያት። ውሃ ልትጠጣ ቆም አለች። ቀና ስትል ግን ሰውየው የለም። ድንገት ጠፋ። ዐይኖቿን ማመን አልቻለችም። እንዴት በዚህ ፍጥነት ሊጠፋ ቻለ? ይህ ሰው ማን ነበር? እውነት ሰው ነበር ወይስ ቅዠት? መርየም በጉልበቷ ወደቀች። ጌታዬ ሆይ ብቻዬን አልተውከኝም ብላ አመሰገነች። አላህ ከማያጠራጥር ሞት ሊያድናት ምልክትና መሪ እንደላከላት ተሰማት። ልቧ በክደት የተሰበረው መርየም ልጇን ታቅፋ ወደ ከተማዋ ገባች። ቀድሞ ወደምታውቃት አዋላጅ አሮጊት ቤት ተጠጋች። አሮጊቷ መርየም ብቻዋን ስትመለስ ደነገጠች። መርየምም ባሏ ፋሪስ ሴት ልጆችን በሚጠላው ጨካኝ የመንደሩ ሕግ ምክንያት እንዴት እንደካዳት ነገረቻት። አሮጊቷ አዘነችላት፣ አስጠጋቻትም። መርየም ሰብራዋ እንዲያሸንፋት አልፈቀደችም። የሐዘኗን አመድ ወደ ጥንካሬ እሳት ቀየረችው። በገበያ ውስጥ መሥራት ጀመረች። በተፈጥሮ ብልህነቷና ከመከራ ያገኘችውን ትዕግሥት ተጠቅማ ንግድ ተማረች። ዓመታት አለፉ። መርየም በሀብትና በጥበብ ከሚጠቀሱ የከተማዋ ትላልቅ ነጋዴዎች አንዷ ሆነች። ጋዳር አደገች። የእናቷን ውበትና ጥንካሬ ወርሳለች። ነገር ግን ስለ አባቷ ታሪክም ሆነ ስሟ ለምን ጋዳር እንደተባለ አታውቅም። አንድ ቀን የከተማው ገበያ በሰዎች ተሞልቶ ሳለ አንድ የገረጣ ሰው በሱቆች መካከል ይዞር ነበር። ይህ ሰው ፋሪስ ነበር። ከዓመታት በኋላ ኑሮ ተገላብጦበት በወሰናቸው የችኮላ ውሳኔዎችና በልቡ ጭካኔ ምክንያት ሁሉንም ነገር አጥቶ ነበር። መጥፎ ዕድሉ ርካሽ ዕቃ ወደሚፈልግበት ደረጃ አድርሶታል። እግሮቹ ከአንዲት ትልቅ ሱቅ ፊት አቆሙት። በዚያ ሰዓት ሱቁን የምታስተዳድረው ጋዳር ነበረች። ፋሪስ ወደ እርሷ ጠጋ አለ። አንዲት ወጣት ነጋዴ ከመሆኑ ውጪ ማንነቷን አላወቀም። በቀሮ የትዕቢት ቅሪት እየተመራ ስለ ጨርቅ ዋጋ ይከራከር ጀመር። በጎርነነ ድምፅ አንቺ ልጅ ይህ ጨርቅ ስንት ነው? ዋጋው ተመጣጣኝ እንደሚሆን ተስፋ አደርጋለሁ አላት። ጋዳር ተመለከተችው። ከእናቷ በተማረችው ረጋ ያለና በራስ የመተማመን ድምፅ ጌታዬ፣ ለእያንዳንዱ ዕቃ የራሱ ዋጋ አለው፣ ጥራቱ ግን ይመሰክርለታል አለችው። ፋሪስ በንግግሯና በጠንካራ ስብዕናዋ ተደነቀ። ፊቷን ሲያይ ልቡ ውስጥ እንግዳ የሆነ የውጋት ስሜት ተሰማው። ከረጅም ዘመን በፊት የካዳትን ሚስቱን መርየምን አስታወሰችው። ነገር ግን ሐሳቡን በፍጥነት አባረረው። ስለ ዋጋው እየተከራከራት ሳለ መርየም ወደ ሱቁ ገባች። ዐይኖቿ ከልጇ ፊት ለፊት በቆመው ሰው ላይ አረፉ። ባለችበት ደረቀች። የመርየም ፊት ወዲያው ገረጣ። እሱ ነው ያ እሷንና ልጇን በረሃ ላይ እንዲሞቱ ጥሏቸው የሄደው ፋሪስ። ፋሪስ መርየምን ሲያያት ዐይኖቹ በፍርሃት ፈጠጡ። እንደገና ያገኛታል ብሎ በተለይም በዚህ ክብርና ግርማ ሞገስ ያያታል ብሎ አስቦ አያውቅም ነበር። በሚንቀጠቀጥ ድምፅ ስሟን ጠራ፣ መርየም። መርየም ግን አልመለሰችለትም። ይልቁንም ልክ ልታድናት እንደምትሞክርናት ቀስ ብላ በፋሪስና በጋዳር መካከል ገባችና ከለለቻት። ሐዘን ሳይሆን ጥንካሬ በተሞሉ ቀዝቃዛ ዐይኖች ተመለከተችው። ጋዳር በሁኔታው ተረበሸች። እናቷን በጭንቀት ያንን በፊቱ ላይ ድንጋጤና ጸጸት የሚነበበትን እንግዳ ሰው ደግሞ በመገረም ተመለከተች። በለሆሳስ ድምፅ ጠየቀች፣ እማዬ ይህንን ሰው እዚህ ታውቂዋለሽ እንዴ? መርየም ዐይኖቿን ከፋሪስ ላይ ሳትነቅል ወደ ልጇ ዞረች። አዎ ልጄ፣ አውቀዋለሁ። በደንብ ተመልከችው። ይህ ሰው አንዴም እንኳን በእጆቹ አቅፎሽ የማያውቅ ሰው ነው። ፊቴ ላይ የጮኸብኝና አንቺን የመርገምት ምልክት ያለኝ ሰው ነው። መርየም ቀጠለች። እያንዳንዱ ቃሏ የፋሪስን ልብ እንደ ጦር ይወጋው ነበር። በጋዳር ጆሮ ላይ ደግሞ እንደ መብረቅ ይወርድ ነበር። ሴት ልጅ መውለድ በእሱ እይታ ነውር ስለነበር በውሃና በምግብ ጥማት እንድንሞት በረሃ ላይ ጥሎን የሄደ ቸር ሰው እሱ ነው። ጋዳር፣ ይህ ሰው አባትሽ ነው። ጋዳር ባላችበት ደረቀች። አስተያየቷ ከመደናገር ወደ ድንጋጤ ተቀየረ።
ዝርዝሩን የማታውቀው አስፈሪ ታሪክ ብቻ የነበረው የአባቷ አሁን ከፊቷ ቆሟል። ይህንን እንግዳ ሰው ያየች በጸጥታ እንባዋ ይፈስ ጀመር። ፋሪስ ግን መቋቋም አቃተው። ሙሉ በሙሉ ተንኮታኩቶ በጉልበቱ ወደቀ። አይቶት የማያውቃት ልጁ አሁን በሕይወት ኖራ ታላቅ ወንጀሉን የምትመሰክርበት ያው ምስክር ሆናበታለች። ሕይወቷን ያበላሸባትን መርየምን ተመለከተ። የጥንካሬ ተራራ ሆና አገኛት። ጋዳርን ተመለከተ። ገና በጨቅላነቷ ሊያጠፋት የሞከራት ልጅ ዛሬ ውበትን፣ ሀብትንና ሕይወትን ተላብሳ አገኛት። በዚያች ቅጽበት በተጨናነቀው የገበያ መሃል ጊዜ የቆመ መሰለ። አሳዛኝና ጨካኝ ግንኙነት። ጨካኝ አባት፣ ጠንካራ እናት እና የክደቱን ስም የተሸከመች ልጅ። በመርየም ጽናትና በልጁ እንባ ፊት ፋሪስ አንገቱን ሰበረ። አንዲትም ቃል ሳይተነፍስ ወደ ኋላ ዞረ። በገበያው ግርግር መካከል ገብቶ ተሰወረ። ልክ እሱ እንደራቀ ጋዳር ስሜቷን መቆጣጠር አቅቷት ምርር ብላ አለቀሰች። መርየም በኃይል አቀፈቻት። እናትና ልጅ ሆነው በዚያች ጨካኝ እውነት ፊት በጋራ ቆሙ። ይህ ታሪክ የሚያስተምረን ነገር ቢኖር የተጠላችው ሴት ልጅ ለቤተሰቡ ድጋፍና ኩራት ሆነች። የተወደደው ወንድ ልጅ ግን አባቱን ባዶ አስቀረው። አላህ በሰጠው የማይደሰት ሰው መጨረሻው ጸጸት ነው። ከዚህ ታሪክ ምን ተማራችሁ? በኮሜንት አሳውቁን። ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያድርጉ። ሰላም።